ከባህር ዳር በተሰማ መረጃ መሰረት በጣና ሐይቅ የጀልባ አደጋ ተከስቶ የሰዎች ሕይወት ማለፉ ተሰምቷል። የክርስቶስ ሰምራን ዓመታዊ የዋዜማ በዓልን ለማክበር በጣና ሐይቅ ላይ ይጓዙ በነበሩ ምዕመናን ላይ ነው የጫነቻቸው ጀልባ በመስጠሟ አደጋው የተከሰተው ተብሏል። ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች በደረሰው በዚህ አሳዛኝ አደጋ የሟቾቹ ቁጥር በውል ባይታወቅም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ባወጣው መግለጫ ላይ ጥልቅ ሐዘን እንደተሰማው ገልጿል። ተቋሙ ለሟች ቤተሰቦች መጽናናትን የተመኘ ሲሆን ሕይወታቸው ያለፉ ምዕመናን ቁጥር በርካታ ከመባሉ ባለፈ ቁጥሩ አልታወቀም። ለሟች ቤተሰቦች መጽናናትን እመኛለሁ። እጅግ አሳዛኝና ልብ ሰባሪ የሆነ ሐዘን ነው በጣና ሐይቅ በደረሰ ድንገተኛ የጀልባ መገልበጥ እንዲሁም ደግሞ የመስመጥ አደጋ የበርካታ ሰዎች ሕይወት ማለፉ ነው በኢሳት የተነገረ የሚገኘው። ግንቦት 11 2018 ዓመተ ምህረት ለዓመታዊ ክብረ በዓል ወደ ገዳም ሲሄዱ የነበሩ በርካታ ኦርቶዶክሳውያንን ጭና ስትሄድ የነበረች አንዲት ጀልባም እንግዲህ በደረሰባት ድንገተኛ የሆነ የመስመጥና የመገልበጥ አደጋ በርካታ ኦርቶዶክሳውያን ሕይወታቸው ማለፉን እየተነገረ የሚገኘው። ወደ ገዳም ለዓመታዊ ክብረ በዓል ሲሄዱ የነበሩ በርካታ ኦርቶዶክሳውያንም እንግዲህ በጀልባዋ መስመጥ ምክንያት ሕይወታቸው አልፏል። እጅግ በጣም አሳዛኝና አስደንጋጭ የሆነ አደጋ በመፈጠሩ ምክንያት እንግዲህ በአካባቢው ላይ ከፍተኛ የሆነ ድንጋጤና ሐዘን መከሰቱን እየተነገረ የሚገኘው። ለሟች ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ አብራችሁ ቆዩ። መልካም ቀን ይሆንላችሁ። የተጋጨው ነገር አለ ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስቶ ሲመጣ አፍንጫና አፍንጫ ተጋጭቶ ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን። ሴቶች ነው አንተ ገብተህ የነገ ሳውቃን አየው ሳውና አይደል አንተ ነህ ሳውቃ አይደል አንተ ታፊል እኮ ነው ያሲ መዋኘት ትችል ነበር አንተ አንተ ገብቶ አብሮ ይሄደ አንተ ማውጣው ያን ያወጣኝ ነበር አዛኝ ይኸው ላየ ነው እስቲ ይሄው አወጣኝ እኔ አወጣኝ። እንግዲህ እግዚአብሔር እንግዲህ ያቸው ምን ይባላል አሱራን የፍቅር እነዚህ አባይወጡ ዝም ማን ምን ሀል ይባላል ፍጹም ስንሰው ይሆናል ግን እንደው ቢያንስ ሞልቷል። ስናየው ግን ተጨማፍቀናል። ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቅነ። ግን አሁን እየቀረ ተብሎ የሚገመት ስንት ይሆናል? ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ። እነዛ እንዴት ነው ምንም ሀሰውዩ ጋር ነው ገጠር ደግሞ የነበሩ ወጥተዋል አላዩዋቸው ብዛታቸው ነው